እኚህ ቆሞ ቀሮች ጓደኛው ታለሽ ነው በእኛ ህይወት ነው የሚቀኑት። ልጅቷ ጋር እንደውላለን። ይሄ ፍለፊት የሚታይ ልጅቷ ጋር ይሄ ድራማ ነው። ቀለበት ሳደርግ ለድራማ ይሄ ልጁ ነው። ከተማ ሰው አይደለሽ እንዴ? ህይወቴን አበላሽ፣ ጊዜን፣ ሰዓቴን ብዙ ነገር ይደርሳል። የከተማ ሰው አይደለሽ ምን? በቃ ተወኝ አይሌ ተወኝ። ሲነገር ካሰማም ስለምወድሽ አልተውሽ። አሁን ይልክ ይቅር ብዬሽ ነበር፣ ታርቄሽ ነበር። አሁን ደግሞ ሌላ ነገር ሰማኝ። አልተውሽ። እኔ ልጅቷን እዚህ ድረስ ይመጣል። ህይወቴ ውስጥ ውጣልኝ። ቤዛ አንተ ምንድነው ይሄ? ምንድነው ያየሁት? ይሄ ምንድነው ደግሞ? እኔ አንተን ታረቀካለሁ ሰው ነክ ብዬ ምንድነው? ማን ያሳየሽ? ይሄ ምንድነው ይሄ? ንገረኝ። ይሄ እኮ ድራማ እየሰራው እኮ ነው። አንተ ስንት ድብቅ ነገር ነው ያለክ? ደግሞ እኔን ጭራሽ ትጠራጠረኛለህ አንተ? ይሄ እኮ ድራማ ነው። ይሄ ሁላ ጉድ እያለክ ማን ያሳየሽ? እኔ ማን ያሳየሽ? እኔማ በንጹህ ልቤ ታረኩክ። ማን ያሳየሽ? አሁን ላጠገቤ እንዳትደርስሽ አየከው አይደል? ይሄን አይተከው አንዴ ቤዛ እንዴ ማን ያሳየሽ? ይሄ ቪዲዮ እነዛ የተረገሙ ጓደኞች ናቸው አይደል? አትያዝ። እነሱ እኛን ለማጣላት ይሞክሩ ነው። እንዴት አይታይሽ? ዝም በል በቃ ስርዓት ያዝ። እኔ ማስረዳት አልችልም። ታውቂያለሽ? ማስረዳት አልችልም። እኔ ዝም በል በቃ ዝም በል። እስቲ ቆይ ተረጋግተሽ። ይሄ ቪዲዮ እኮ ድራማ ነው። ድራማ ነው እየሰራ ነው የነበረው። የምን ድራማ? እኔ ልጅቷ ጋር ፊዮና ጋር ራሱ ደውዬ ፊት ለፊት ተነራለሁ። ተመልካቾች ፊት ለፊት ድራማ ብለህ ልታልፍ? ተመልካቾች ይፍረዱ። ይሄ ድራማ ነበር። የዛሬ 2 ዓመት ምናምን በፊት የሰራው ድራማ ነው። የቲክቶክ ድራማ ነው። ምንም በቃኝ። እኔ ካሁን በኋላ እንደውም በጌታ በኢየሱስ ቤዛ በእናትሽ እኔ አሁን ታረቀን ብዬ ሰላምን እንትን ብዬ ይቅርታ አድርጌላለሁ። ግን አብረን ብዙ ሰው አንድ ምን ነገር ቢኖር ማለት ነው እኔን ተወኝ በቃ። ምንድነው መጣ ባለ ትዳርና ቀለበት ያደረግክ ሰው ነክ አይደለም? ኧረ ቤዛ ድራማ ነው በጌታ። ኧረ እንዴ አንቺ አታይሽ ለማጣላት እየሞከሩ ጥሪያቸው ለምን አይወጡም? ሲጀመር ቆይ ዝም በልና ጥሪያቸው ማን ያሳይሽ? ጥሪያቸው ተቀመጥ ይታወቃቸዋል እነሱን። አንተ እኛን ለማጣላት ደግሞ አሁን ጓደኞቼ ልታቆራርጠኝ ነው? ኧረ እኚህ ጓደኞች አይደሉም እነዚህ ጓደኞች። ኧረ ወደዛ ዝም ብለህ አታውራ። እኚህ ቆሞ ቀሮች ጓደኞች ታለሽ ነው በእኛ ህይወት ነው የሚቀኑት። ስማ ለአንተ በጣም ክብር ነበረኝ። እሺ በጣም ነበር ማከብርክ ቤዛ። ይሄ እኮ የሚያጣላ ነገር አይደለም። ሲጀምር ባለፈው እንደዛ አስቀየምከኝ። አሁን ሲቀጥል ደግሞ ይሄንን አየሁኝ። ቤዛ ይሄ እኮ የሚያጣላ ነገር የኔ ፍቅር፣ ይሄ እኮ የሚያጣላ ነገር አለ። አንተ ይሄን ያክል የሴት ልጅ ልብ መሰባበር ለአንተ ጥሩ ነው? ጥሩ ነው ጥሩ አይደለም እኮ እየሰማሽኝ አይደል? እኔ እኮ ጨጓራ በሽታ ራሱ ያዘኝ እኮ አንተን ካወኩ በኋላ። ቤዛ ይሄ ቪዲዮ እኔ አረጋግጥልሻለሁ በፈለግሽው መንገድ። ይሄው ቃል ገባለሁ፣ ይሄው ለተመልካቾችም ቃል ገባለሁ፣ አረጋግጥልሻለሁ። በጣም ይሄንም ታረቅ። ልጅቷ ጋር እንደውላለን። ይሄ ፊት ለፊት የሚታይ ልጅቷ ጋር ይሄ እኮ ድራማ ነው። ቀለበት ሳደርግ ለድራማ ይሄው ልጁ ራሱ ይሄ ልጅ ራሱ ድራማ ነው። በቃ ድራማ እንስራ ተባብለን ነው እዚህ ጋር። እኔ ላረጋግጥልሽ ቃል ልግባ። በቀጣይ ቪዲዮ እኔ ላረጋግጥ። ግን ጓደኞችሽ ያፍራሉ። ግን በጣም ትችልበታለህ ማሳመን። ምንድን ነው የምችለው? ማሳመን በጣም አንደኛ ነህ። እኔ ጥፋትን በቃ አታምንም መቼም ማለት ነው። ድራማ ነው ትለኛለህ እንዴ? አርቲስቶች ራቁታቸውን አልጋ ላይ ተኙ ይላል እንዴ? ድራማ እየሰሩ ምንድነው የምትይ? እኮ ደስ ድራማ እንዲቀለበት አደረገች አሳየሽ። ምንድነው ችግሩ? ችግር የለውም። ችግር አለው ቀድሜ ያለ መናገሬ። ግን ይሄንን እነሱ ደግሞ እኛን ያጣለናል። አሁን ታረቀን ስትያቸው ነው ይሄን ቪዲዮ አሳየሽ። እርግጠኛ ነኝ በዛ እርግጠኛ ነኝ። ታረቀን ስላልቻቸው ብቻ ማላችን ምቀኛ እየገባ ነው። እንዴት ነው የማይታይሽ? ቤዛ እኔ ወንድ ልጅ ነኝ አይደለ? ሳታዳምጪኝ እኔን ስትቀር በጣም ነው የምናደደው። በቃ ከሷ ጋር ኑር። ቀለበት ካረክላት የመቀለበት ነው ድራማ። አንቺ ድራማ አታውቂም እንዴ? ምን የከተማ ሰው አይደለሽ እንዴ? ህይወቴን አበላሽ፣ ጊዜን፣ ሰዓቴን ብዙ ነገር ይደርሳል። የከተማ ሰው አይደለሽ ምን? በቃ ተወኝ አይሌ ተወኝ። ሲነገር ካሰማም ስለምወድሽ አልተውሽም። አሁን ይልክ ይቅር ብዬሽ ነበር፣ ታርቄሽ ነበር። አሁን ደግሞ ሌላ ነገር ሰማኝ። አልተውሽ። እኔ ልጅቷን እዚህ ድረስ ይመጣል። ህይወቴ ውስጥ ውጣልኝ። ጋይስ እኔ ምንም በማላውቀው ነገር ተመትቻለሁ እዚህ መሀል ላይ። እኔ ባለፈው ለመተዋት እየመለሰችልኝ ይሁን እኔ ጓደኞቿ ምን እያደረጉ እንደሆነ እዚህ ፓርት ላይ አላውቅም። እኔ ግን እኔና እሷ ከተለያየ እኔ ጓደኞቿን ግን አስቀይማቸዋለሁ። በጣም ነው የምንቀያየው በዚህ ጉዳይ ማለት ነው። ይሄ የከተማ ሰው ቆይ እንዴት አያውቅም? ይሄ እኮ ድራማ እኮ ነው እየሰራው ነበር። ይሄ እኮ የሚያጣላም ነገር አለ። እኔ ልጅቷን እዚህ ድረስ ይዣት እመጣለሁ። እዚህ ቤቷ ድረስ በቀጣይ ስመጣ ጊዜ አልሰጠችኝም ለማስራት። ቪዲዮውን እስኪ አንዴ ይዩትና ተመለሱ። ምንም ነገር እኮ የለውም ቪዲዮ ላይ እኮ ድራማ አትሊስት ድራማ እየሰራ ነበር። ኢቭን ፌክ ቀለበት እኮ ነው ያለው እጇ ላይ ራሱ ያለው። እጇ ላይ ራሱ ብዙ ጣቷ ላይ ብዙ ቀለበቶች አሉ። ፌክ ነው እየሰራ ነው የነበረው። እኔ ልጁንም ድራማ አብረን ሰራ የነበረው ልጅንም ማቅረብ እችላለሁ። እኔ ጓደኛዬ ነው እሱ። አንድ ከሷ ጋር እንድንታረቅ የረዳኝ ራሱ አንድ እሱም አለበት ጓደኛዬ። እኔ ኧረ በስመ አብ እኔ ምን እንደምልም ቃላት እኔ ጊዜ ልታዳምጠኝ ፍቃደኛ አይደለችም። ለምንድን ነው እኔ ቆይ ለምንድን ነው ህይወቴ ውስጥ እንደዚህ አይነት ሰው የሚያጋጥመኝ? ከዚህ በፊትም የነበረው ህይወቴን ማውራትም አልፈልግም። እንደዚህ አይነት ሰው ነው የሚያጋጥመኝ። ለምንድን ነው አዳማጭ አይደሉም ሴቶች? ለምንድን ነው አዳማጭ ማትሆኑት? ወንድ ልጅ እኮ ወንድ ልጅ ብዙ ጭንቀት አለበት፣ ብዙ ሀሳብ አለበት፣ ብዙ ጭንቀት አለበት እኮ።
ወንድ ልጅ እኮ ለኔ እኮ ለአንቺ ብቻ ለሷ ብቻ እኮ አይደለም ኖሮ ለእናቴም ጭምር ነው እየኖርኩ ያለሁት እዚህ ያነ እኔ ኤኒዌይስ ጋይስ በሌላ ቪዲዮ እንገናኝ። እኔ እዚህ ድረስ መጥቼም ቢሆን ያለውን ነገር ለሷ ለማስረዳት ሞክራለሁ። ዛሬ ደብሮኛል በጣም እውነት። እኔ እንደውም የተሻለ ሰላም አገኘው ፍቅር አገኘን ስል ጭራሽ ባሰ ብጥብጥ ሆኗል። ኤኒዌይስ አመሰግናለሁ።